በግጭት የተሞላው የዓለምን ትኩረት መሳቡ ያው አዲስ ነገር አይደለም። እውነት ነው። የአካባቢ ሁሌም በዓለም መድረክ ላይ ምንድነው ትልቅ ሚና ሲጫወት ኖሯል። በጣም እስቲ ከዛሬው ሁኔታ ትንሽ ወደ ኋላ እንመለስ፣ ወደ አንድ ወሳኝ የታሪክ ምዕራፍ ወደ 1948 ዓመት። እሺ። ያኔም ቢሆን የአካባቢው ሁኔታ የዓለምን ትንፋሽ ውጦ ይዞ ነበረ ማለት ይቻላል። ልክ ነሽ። ከ60 ዓመታት በላይ ወደ ኋላ ነው። በ1948 የብሪታንያ የሞግዚትነት አስተዳደር ሊያበቃ ሲል በወቅቱ ያው ፓለስቲና ተብሎ በሚጠራው አካባቢ ላይ የነበረው ከፍተኛ የሆነ የጦርነት ስጋት አንጃቦ ነበር። ከፍተኛ አስታውሺ፣ የተባበሩት መንግስታት ድርጅት ከአንድ ዓመት በፊት ለአይሁዳውያን ነፃ መንግስት እንዲቋቋም ድጋፍ ሰጥቶ ነበር። ነገር ግን የአረብ ሀገራት ይህንን በጽኑ ነበር የተቃወሙት። እስከ መጨረሻውም ተቃውሞታል። እንዲያውም የአረብ ሊግ በወቅቱ ድንበሩ የጦርነት አውድማ እንደሚሆን እስከ ማስጠንቀቅ ደርሶ ነበር አይደል? በትክክል። በጣም ከባድ ማስጠንቀቂያ ነበር። ይህንን ከባድ የታሪክ አውድ ከግምት ውስጥ ስናስገባ ነው እንግዲህ ዛሬ የምንመረምረው ምንጭ የዘመናዊቷ እስራኤል ምስረታና የመጽሐፍ ቅዱስ ትንቢት በሚል ርዕስ የቀረበው አንድ የተለየ እይታ እያሳየን ነው። በተለይ ግንቦት 14 1948 የተከናወነውን ክስተት እና ያ ክስተት ከመጽሐፍ ቅዱስ ትንቢት ጋር እንዴት ሊያያዝ ይችላል የሚለውን ጥያቄ ነው የምንመረምረው። በትክክል። ስለዚህ ወደዚያ ወሳኝ ቀን እንሄድ። ግንቦት 14 1948 ከቀኑ 4 ሰዓት ገደማ በቴል አቪቭ ሙዚየም በቴል አቪቭ ሙዚየም ውስጥ የብሪታንያ አስተዳደር ሊያበቃ ጥቂት ሰዓታት ብቻ ሲቀሩት፣ በጣም ጥቂት ሰዓታት፣ 350 ያህል ሰዎች በከፍተኛ ጥበቃና ምስጢራዊነት ተጠርተው ተሰብስበው ነበር። በምስጢር እና በዚያ ስብሰባ ላይ ነበር የእስራኤል ብሔራዊ ምክር ቤት መሪ የሆኑት ዴቪድ ቤንጉሪዮን የእስራኤልን መንግስት መቋቋም የሚያበስረውን ታሪካዊ አዋጅ ያነበቡት። ያ አዋጅ ምን ነበር? ዋናው መልእክቱ፣ ምንጩ ላይ የተጠቀሰው ቁልፍ ሐሳብ ምንድን ነው? ዋናውና ወሳኙ ነጥብ እንዲህ ይላል። እኛ ተፈጥሯዊና ታሪካዊ መብታችንን እንዲሁም የተባበሩት መንግስታት ጠቅላላ ጉባኤ አስተላለፈውን ውሳኔ መሰረት በማድረግ በኢረት ኢዝራኤል የአይሁዳውያን አገር መቋቋሙን አውጀናል። ይህች አገር የእስራኤል መንግስት ተብላ ትጠራለች ይላል። እዚህ ላይ ኢረት ኢዝራኤል የሚለው ቃል ያ ትኩረት ይሰባል። መጠቀሙ ያው የእስራኤል ምድር የሚል ጥልቅ ታሪካዊና ሃይማኖታዊ አንድምታ ያለው የዕብራይስጥ ቃል ነው። እዚህ ጋር ነው እንግዲህ ምንጩ በጣም አነጋጋሪ የሆነውን ጥያቄ የሚያነሳው። ይሄ ታሪካዊ ክስተት የአንድ አገር በአዋጅ መመሰረት ከመጽሐፍ ቅዱስ ትንቢት ጋር እንዴት ሊገናኝ ቻለ? ምንጩ እንደሚጠቅሰው ይህ ግንኙነት በተለይ በአንዳንድ የኢቫንጀሊካል ፕሮቴስታንቶች ዘንድ ያው በስፋት ይታመናል። እነዚህ ቡድኖች ብዙውን ጊዜ በመጽሐፍ ቅዱስ ትንቢቶች ፍጻሜ ላይ በተለይም ከእስራኤል ጋር በተያያዘ ጉዳዮች ላይ ልዩ ትኩረት የመስጠት ዝንባሌ አላቸው። ምንጩ ጆን ሄጌን ጄሩሳሌም ካውንትዳውን በተሰኘው መጽሐፋቸው እንደ አንድ ምሳሌ ይጠቅሳል። እነዚህ ወገኖች የ1948ቱ ክስተት የነቢዩ ኢሳይያስ መጽሐፍ ምዕራፍ 66 ቁጥር 8 ቀጥተኛ ፍጻሜ ነው ብለው ያምናሉ። የሚገርም ነው። ኢሳይያስ 66 ቁጥር 8 ምን ይላል? የዚህን ግንኙነት መነሻ ምን አድርገው ያቀርባሉ? ጥቅሱ እንዲህ ይላል፣ እንዲህ ያለ ነገር ማን ሰምቶ ያውቃል? እንዲህ ያለ ነገርስ ማን አይቶ ያውቃል? አገር በአንድ ጀንበር ይፈጠራልን? ወይስ ሕዝብ በቅጽበት ይገኛል? ጽዮን ምጥ ገና ሲጀምራት ልጆቿን ወዲያውኑ ትወልዳለች ይላል። ወዲያውኑ እና ይህንን ትርጓሜ የሚከተሉ ወገኖች ነው የሚሉት የእስራኤል መንግስት በአንድ ቀን በአዋጅ መቋቋሙ ልክ እንደ በአንድ ጀንበር እንደተፈጠረ አገር የዚህ ትንቢት ፍጻሜ ነው ባይ ናቸው። ገባኝ። ምንጩም በተጨማሪ ቀጣዩ ቁጥር ኢሳይያስ 66 ቁጥር 10 ይህን የሚያደርገው እግዚአብሔር መሆኑን ፍንጭ እንደሚሰጥ አንዳንድ ወገኖች እንደሚያምኑ ይጠቅሳል። በጣም አስገራሚ ትርጓሜ እና ግንኙነት ነው። ስለዚህ ዋናው ጥያቄ ምንጩን በግልጽ የሚያነሳው ጥያቄ ይህ ነው። ግንቦት 14 1948 የተፈጸመው ነገር በእርግጥም የነቢዩ ኢሳይያስ ትንቢት ፍጻሜ ነው? በትክክል። ዘመናዊቷ እስራኤል በዚህ ጥቅስ መሰረት የተመሰረተች የአምላክ ልዩ ጣልቃ ገብነት ውጤት ናት? ይህ ነው ጥያቄው። እንግዲህ ምንጩ የግንቦት 1948 ክስተት
ታሪካዊ ፋይዳውና በወቅቱ የነበረውን ውጥረት ካስረዳ በኋላ አዎ ይህንን ከኢሳይያስ 66:8 ጋር የማያያዝ ትርጓሜ መኖሩን ያሳየናል። ያሳያል። ሆኖም ምንጩ ራሱ ይህ ትርጓሜ ብቸኛው ወይም ትክክለኛው ትርጓሜ ስለመሆኑ ጥያቄ ያነሳል። ለምን እንዲህ አይነት ጥያቄ እንደሚያነሳ ወይም ሌሎች አማራጭ ሃይማኖታዊ ወይም ታሪካዊ ትርጓሜዎችን በዝርዝር አያቀርብም። የዚህን ቀጥተኛ ግንኙነት ፍጹማዊነት ምንድነው ይጠየቃል። የመጨረሻ መልስ ከመስጠት ይቆጠባል። ይህም ማለት ምንጩ በመሰረቱ ኳሱን ወደኛ የመለሰው ነው ማለት ነው። እንደዛ ማለት ይቻላል። ይህንን ታሪካዊ ክስተትና ያንን የትንቢት ትርጓሜ ካቀረበልን በኋላ እንድናስብበት ነው የሚጋብዘን። በትክክል በተለይ ኢሳይያስ 66 ላይ የእግዚአብሔርን ሚና ሲያነሳ የ1948ቱ ክስተቶች በወቅቱ በነበሩት እጅግ ውስብስብ ፖለቲካዊ፣ ማህበራዊና ወታደራዊ ሁኔታዎች ውስጥ የተፈጸሙ መሆናቸው በጣም ውስብስብ ነው። ቅል ስላለው ግንኙነት በቀረበ አንድ ጽሑፍ ላይ ነው። ዋና ዓላማችን ምንድን ነው? ይህ ጽሑፍ ዘመናዊቷ የእስራኤል መንግስት የትንቢት ፍጻሜ ናት ወይስ አይደለችም በሚለው ላይ የሚያቀርባቸውን ነጥቦች መመርመር ነው። እሺ፣ ወዲያውኑ አንድ በጣም ትኩረት የሚስብ ነጥብ አለ። ጽሑፉ እንደሚለው ዘመናዊ እስራኤል ያው ሃይማኖትን ከመንግስት ትለያያለች፣ ዲሞክራሲያዊ ስርዓት አላት እና በ1938 ሀገር ውስጥ መሰረት በመስራች አዋጁ ላይ አምላክ የሚለው ቃል ይካተት አይካተት የሚል ትልቅ ክርክር ነበር ይላል። እውነት ነው። በጣም የሚገርም ነጥብ ነው። በጣም እና በመጨረሻ ያው በቤንጉሪዮን አደራዳሪነት አምላክ ከሚለው ፈንታ አለት የሚለው ቃል እንዲገባ ተደረጓል። ይሄ በመሰረቱ ምን ያሳያል? የአገሪቱ ምስረታ ያን ያህል መለኮታዊ እውቅና ላይ አተኩሮ እንዳልነበር ያሳያል እንደማለት ነው ምንጩ። ልክ ነሽ። ይህ ደግሞ ከታሪክ ጋር ስናነጻጽረው በጣም ይለያያል። ለምሳሌ ያው ከክርስቶስ ልደት በፊት 537 ላይ አይሁዳውያን ከባቢሎን ምርኮ ሲመለሱ የነበረውን ሁኔታ እንውሰድ። ያኔ የፋርስ ንጉሥ ቂሮስ እንዲመለሱ ትእዛዝ ሲያስተላልፍ ለያህዌ አምላክ ዕውቅና መስጠቱን ጽሑፉ ይጠቅሳል። የመመለሳቸውን ዋና ዓላማ የያህዌን አምልኮ ማቋቋም ነበር፣ ቤተ መቅደሱንም መልሱ መገንባት። አሁን ካለው ሁኔታ ጋር ሲነጻጽር እጅግ በጣም የተለየ ነው። የዛሬይቱ እስራኤል እንደዚህ አይነት ይፋዊ ሃይማኖታዊ ዓላማ አልገለጸችም። በጣም ግልጽ ልዩነት ነው። እሺ፣ ጽሑፉ ሌላም መሰረታዊ ነጥብ ያነሳል። ይሄኛው ትንሽ ከበድ ይላል። ስጋዊ እስራኤላውያን በ33 ዓመተ ምህረት አካባቢ መሲህን አልቀበልም በማለታቸው የአምላክ የተመረጠ ብሔር መሆን መብታቸውን አጥተዋል የሚል መከራከሪያ ያቀርባል። አዎ፣ ይህ በጣም መሰረታዊ ለውጥ የሚያሳይ ሐሳብ ነው። እና ደግሞ ኢየሱስ የተናገረውን ይጠቅሳል። እነሆ ቤታችሁ ለእናንተ የተተወ ይሆናል የሚለውን ማቴዎስ 23 ላይ። በእርግጥ ይህ ደግሞ በቀጥታ ወደ ሌላ ወሳኝ ጽንሰ ሐሳብ ይወስደናል። እሱም የእግዚአብሔር እስራኤል ወይም መንፈሳዊ እስራኤል የሚለው ነው። መንፈሳዊ እስራኤል። አዎ፣ ጽሑፉ እንደሚተነትነው ይህ አዲስ ብሔር በዘር ወይም በጂኦግራፊ ላይ የተመሰረተ አይደለም። ይልቅ በክርስቶስ ላይ ባላቸው እምነት በመንፈስ በተመረጡ ክርስቲያኖች ነው የተዋቀረው። አይሁድንም አሕዛብንም ያካታል። ገላትያ ላይ እና ጴጥሮስ ላይ የተጠቀሰው ማለት ነው። በትክክል አንደኛ ጴጥሮስ 2 እና ገላትያ 6 ላይ ጽሑፉም የጳውሎስን ሐሳብ ይጠቅሳል። ጳውሎስ በሮሜ መልእክቱ ላይ እውነተኛ አይሁዳዊነት ውጫዊ ነገር አይደለም ይላል። በልብ መገርዘዝ ነው፣ በመንፈስ ነው የሚሆነው። እሺ፣ ያኔ ጳውሎስ በዚሁ የሮሜ መልእክቱ ላይ ስለ ወይራ ዛፍ የተናገረው ምሳሌስ እንዴት ነው የሚተረጎመው? ይሄ ብዙ ጊዜ ከዘመናዊቷ እስራኤል ጋር ሲያያዝ እሰማለሁ። ልክ ነሽ። እዚህ ላይ ነው እንግዲህ የትንታኔው ቁልፍ ነጥብ ያለው። ጽሑፉ እንደሚያብራራው በዛ ምሳሌ ላይ እምነት በማጣታቸው የተቆረጡት ቅርንጫፎች እነማን ናቸው? ሥጋዊ እስራኤላውያንን ይወክላሉ። በዛፉ ላይ የተጣበቁት ደግሞ ማንን ነው የሚወክሉት? በአምላክ ጸጋ በእምነት የተቀላቀሉትን አሕዛብንም አይሁድ አማኞችንም ነው። ሁለቱንም ያጠቃልል ነው። አዎ። ስለዚህ እስራኤል ሁሉ ይድናል የሚለው ሐረግ በሮሜ 11 ላይ ያለው ጽሑፉ እንደሚደምድመው የሚያመለክተው ሁሉንም የመንፈሳዊ እስራኤል አባላት ነው፣ ሁሉንም የሥጋ እስራኤላውያንን አይደለም። ይህ እንግዲህ በዚህ ጽሑፍ የቀረበው አንድ አይነት አተረጋጎም ነው። በጣም የሚገርም ትንታኔ ነው። ይህ ማለት እኮ በቀረበው ጽሑፍ መሰረት ስንሄድ የመጽሐፍ ቅዱስ ትንቢቶች ፍጻሜ የሚያገኙት በዘመናዊቷ በፖለቲካዊቷ እስራኤል መንግስት አይደለም። ይልቁንስ በዚህ መንፈሳዊ እስራኤል ወይም የእግዚአብሔር እስራኤል በተባለው ሕዝብ ነው።
ወደሚል ድምዳሜ እንደርሳለን ማለት ነው። በትክክል ዋናው ነጥብ ይሄ ነው። ትኩረቱ ከምድራዊ ብሔርነት ወደ ዓለም አቀፋዊ መንፈሳዊ ማህበረሰብ ተሸጋግረዋል የሚል ነው። ያው ጽሑፉ ይሄን ከኢየሱስ የወይን ተክል ምሳሌ ጋር ያገናኘዋል። ዮሐንስ 15 ላይ ፍሬ ስለማያፈሩ ቅርንጫፎች። ልክ ነው። ፍሬ የማያፈሩት እንደሚቆረጡና ፍሬ የሚያፈሩት ደግሞ እንደሚቀረከሙ ያንን ያስታውሰናል። እንግዲህ ትንታኔ በእርግጥ አንድ ትልቅ ጥያቄ ያስነሳል። በቀረበው ጽሑፍ መሰረት የትንቢቶቹ ፍጻሜ ከዘመናዊቷ እስራኤል ጋር ቀጥተኛ ግንኙነት ከሌለው እና ከመንፈሳዊው ብሔር ጋር የተያያዘ ከሆነ ይህ በዘመናችን ስላሉ ክስተቶችና ስለ ትንቢቶቹ ፍቺ ባለን ግንዛቤ ላይ ምን ተጽዕኖ ያመጣል? እውነት ነው። ያው ጽሑፉ በመጨረሻ እንደሚያመላክተው ዘላለማዊ በረከቶችን ለማግኘት ትኩረት ሊሰጠው የሚገባው ይሄ መንፈሳዊው ብሔር ነው ይላል። እና ይሄ ነጥብ በእርግጥም በቀጣይ ብዙ ሊታሰብበትና ሊጤንበት የሚገባ ጉዳይ ነው።